ብናውቃቸው የሚጠቅሙን 7 የዕብራይስጥ ከመጽሐፍ ቅዱስ የተወሰዱ ቃላቶች ይዤላችሁ መጥቻለሁ። ሰብስክራይብ ያላረጋችሁ እስቲ ሰብስክራይብ አድርጉና ወደ ቃላቶቹ። የመጀመሪያው ቃል ኤሎሂም ነው። ኤሎሂም ኤሎሂም ማለት አምላክ ወይም እግዚአብሔር ማለት ነው። ሁለተኛው ቃል የሹአ 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 ማለት ኢየሱስ ማለት ነው። ሶስተኛው ቃል ሻሎም 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 ማለት ሰላም ማለት ነው። አራተኛው ቃል ሩዋህ ሃኮዴሽ ሩዋህ ሃኮዴሽ ሩዋህ ሃኮዴሽ ማለት መንፈስ ቅዱስ ማለት ነው። ሩዋህ ማለት መንፈስ ማለት ነው። ኮዴሽ ማለት ከዶሽ ከሚለው ቅዱስ ከሚለው ቃል የመጣ ነው። ሩዋህ ሃኮዴሽ መንፈስ ቅዱስ። አምስተኛው ቃል ተፊላ 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 ማለት ጸሎት ማለት ነው። እሺ ስድስተኛው ቃል ብራኻ 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 ማለት በረከት ማለት ነው። ሰባተኛውና የመጨረሻው ቃል ኼሴድ 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 ማለት ጸጋ፣ ቸርነት፣ ምህረት ማለት ነው። ኦኬ እንግዲህ 7 የመጽሐፍ ቅዱስ ቃላቶችን በዕብራይስጥ አይተናል። አንዳንዶቹ ቃላቶች ከዚህ ውስጥ ለምሳሌ የሹዋ፣ ሻሎም፣ ኤሎሂም፣ ኼሴድ ራሳቸውን የቻሉ ቪዲዮ አሉ በቻናላችን ላይ እና ሄዳችሁ ስለ እያንዳንዱ ርዕስ በደንብ በስፋት ማየት ትችላላችሁ። ኤሎሂምን በእግዚአብሔር ስሞች በሚለው ቪዲዮ ውስጥ ነው የምታገኙት። ሌላው ግን ራሱን የቻለ ቪዲዮ አለው። ብታዩት ይጠቅማችኋል። ሰፋ ያለ ኢንፎርሜሽን ታገኙበታላችሁ። እንግዲህ ቴንኪው ስለሰማችሁኝ። እስቲ እነዚህ ቃላቶች አይነው ኤሎሂም፣ የሹዋ፣ ሻሎም የሚለውን በደንብ ታውቁታላችሁ። ግን ደግሞ ከሌሎች ቃላቶች ያንንም ጨምሮ በጣም የሚቀላችሁ አፋችሁ ላይ አረሳው የምትሉትን ቃል በቃ ይዤዋለሁ የምትሉትን እስቲ ኮመንት አድርጉልኝ። ኦኬ በጣም አመሰግናለሁ። በቃ እስከ ኔክስት ታይም ቻው። ሰብስክራይብ እና ሼር ማድረግ አትርሱ። ቴንክ ዩ ቻው።